ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለፋሲካ በዓል ለብርሃነ ትንሣኤው በሰላም በጤና ደረሳችሁ። ትንሣኤ ተንሥአ ተነሳ ከሚለው የግዕዝ ቃል የወጣ ሲሆን ትርጉሙም መነሳት ማለት ነው። ይኸውም የሰው ልጅ ሞቶ ሥጋው ፈርሶ በስብሶ እንደማይቀርና በዳግም ምጽአት ጊዜ እንደሚነሳ የሚያመለክት ነው። የሰው ልጅ ከፈጣሪ የተሰጠውን ትእዛዝ ባለመጠበቁ ምክንያት የሞት ሞት ተፈርዶበት ነበረ። እንዳትሞቱ ከእርሱ አትብሉ አትንኩትም ተብሎ ነበርና በዚህም ምክንያት ከአቤል ጀምሮ እስከ ዕለተ ምጽአት ድረስ የሰው ልጅ በሥጋ የሚሞት ሆኗል። ነገር ግን እንደ ሞትን አንቀርም፣ ሁላችንም ትንሣኤ ያለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በመነሳት የትንሣኤያችን በኩር ሆኗልና ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል እንዲል ዘላለማዊ ሞታችንና ፈርሶ በስብሶ መቅረት የቀረልን አካላዊ ቃል ሥጋችን ተዋህዶ ሰው ሆኖ ሞትን በሞቱ ድል ከነሳልን በኋላ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ማርያም። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ ጊዜ ታላቅ መናወጽ ሆነ። መቃብሩን የሚጠብቁ ዘበኞችም ደንግጠው ተፍገምግመው ወደቁ። የመግደላዊቷ ማርያም ከጌታ መቃብር አስቀድማ ደረሰች። ድንግልም ሳትዘገይ እሁድ ማለዳ ተነስታ ሄዳ ከመቃብሩ ድንጋዩ ተገለባብጦ አየችና ይህ ተአምር ስለ ልጅ የተደረገ ተአምር ነው እያለች ወደ መቃብሩ ብትመለከት የልጇን ክቡር ሥጋ ከመቃብሩ ውስጥ አጣችው። እመቤታችንም ልጄ ወዳጄ ሆይ ክቡር ሥጋህን ለመፈለግ ወደ መካነ መቃብር ስገሰግስ መጣው፣ ነገር ግን አላገኘሁትም። ጠራው፣ ነገር ግን አልመለስክልኝም አለች። ድንግል እንዲህና እንዲህ እያለች ከልቧ ስታዝን ከመቃብሩ በስተቀኝ በኩል ብርሃን ወጣ። ድንግልም ከመቃብሩ በስተቀኝ መለስ ብላ ስትመለከት እጅግ የሚያንጸባርቅና የሚያብረቀርቅ ሰማያዊ መጎናጸፊያ ተጎናጽፎ ቆሞ ቸር አምላካችንን አየችው። አንቺ ሴት በባዶ መቃብር ላይ ይህን ያህል ለምን ታለቅሻለሽ? አላት። ድንግልም የልጄን ሥጋ አግኝቼ እንባዬን ባፈስ ሐዘኔ በተከፈለልኝ ነበረ፣ ነገር ግን አላገኘሁትም፣ ሐዘኔም ጸና አለችው። ጌታ ኢየሱስ ክርስቶስም እናቴ ሆይ እስከ ዛሬ ያለቀስሽ ይበቃሻል። እነሆ የምትፈልጊው የተሰቀለው እሱ ሕያው ሆኖ ተነስቷል። ከአንቺ ጋር የሚናገረው እርሱ ነው። ሰማያዊ መጎናጸፊያ የተጎናጸፈው የብረቱን መዝጊያ ሰብሮ ሲኦልን የበረበረው በፍጹም ቸርነት በሰላማዊ አነጋገር ከሐዘንሽ የማረጋጋሽ እኔ እንደሆንኩ ወቂ፣ አትፍሪ። እናቴ ሆይ እኔ ልጅሽ እንደሆንኩኝ አስቢ። አልዓዛርን በቢታንያ ከመቃብር ያስነሳሁት ትንሣኤና ሕይወት እኔ ኢየሱስ ነኝ። እናቴ ሆይ በሲኦል የታሰሩትን እስረኛዎች በጨለማ ያሉትን ግዞተኞች ነፃ አውጥቼ እነሆ ዛሬ ትንሣኤን ገለጥኩልሽ። ድንግልም ይህን በሰማሽ ጊዜ ልቧ በረታ፣ ሰውነቷ ጸና፣ ከማልቀስ ዝም አለች። ጌታ ኢየሱስ ክርስቶስም እናቴ ሆይ ወደ ኤዶም ገነት የማገባቸውን ለአባቴ ያመሃ የማቀርባቸውን የሲኦል ምርኮኞች ተመልከች አላት። ንጽሕት ድንግልም ከሲኦል ያወጣቸውን ነጭ ሐር ተጎናጽፈው በክብር ደምቀው አየችና አደነቀች። ጌታ ኢየሱስ ክርስቶስም ይህን ነግሯት ከሷ ተሰወረ። የናዝሬቱ ኢየሱስም ከሙታን ተለይቶ እንደተነሳ ዜናው በየአህጉሩ ተሰማ። የእመቤታችን አማላጅነት ከሁላችን ጋር ይሁንልን፣ አሜን። ተአምረ ኢየሱስ። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ እሁድ ከሌሊቱ በ6 ሰዓት ጌታችን ኢየሱስ ክርስቶስ ከሙታን ተለይቶ ተነስቶ ከመቃብር ወጥቶ አዳምን ከኃጢአቱ አዳነው፣ ያረጀውን ሰውነቱን አደሰ። ጌታችን ኢየሱስ ክርስቶስ በታላቅ ኃይል ከሙታን ተለይቶ በመነሳቱ ምድር ደነገጠች። ብርቱ የሆነ ታላቅ መናወጥም ሆነ። ከከሃዲያኑ ወገኖች ንጹሐን የሆኑ ሰዎችም ተነስተው ወደ ኢየሩሳሌም ገብተው እናንተ የአይሁድ ማኅበረሰብ የሰውን ልጅ ስለማዳን ወደዚህ ዓለም መጥቶ ሰው የሆነ እርሱ ጌታ ኢየሱስ ክርስቶስ ነው እያሉ
በታላቅ ቃል ይሰብኩና ያስተምሩ ጀመር። ከእነርሱም ሁሉም ወደ ወላጅ አባቱ እየሄደ ከ3 ቀን በፊት ምን ሰርታችሁ ነበር ይልና ይጠይቅ ነበር። የሁሉም ወላጅ በመካከላችን አንድ መሳቲ ስለነበረ እርሱን ከመግደላችን በቀር ምንም ያደረግነው የለም ብሎ ይመልስለት ነበር። ልጁም መልሶ እርሱስ መሳቲ አይደለም፣ የዓለም ሁሉ አምላክ ነው እንጂ የሚያድናቸው እርሱ ነው። ሲኦልን በርብሮ ከጨለማ አውጥቷቸዋልና በእርሱም ሞት የሞትን ሥልጣን አጥፍቶ አዳምን በኃጢአቱ ከመጣበት ፍዳ አዳነው፣ ከወደቀበት አነሳው ይለው ነበር። እንዲሁ ከመቃብር የወጡ ሙታን ሁሉ እያንዳንዱ ሰው አባቶች ወደ ልጆቻቸው፣ ልጆችም ወደ ወላጆቻቸው፣ ወንድሞች ወደ ወንድሞቻቸው፣ እህት ወደ እህቷ፣ እናት ወደ ልጇ፣ ምራት ወደ አባቷ፣ አማት ወደ ምራቷ ይሄዱ ነበረ። እንግዲህ ከእነርሱ ሁሉም ሰው ወደ የቤተሰቡ እየሄደ ስለ ጌታችን ኢየሱስ ክርስቶስ እውነተኝነትና በሲኦል በመቃብራቸው ውስጥ ያዩትን የተመለከቱትን የጌታችን የኃይሉን ጽናት ይነግሯቸው ነበረ። ይህም ነገር በአይሁድ ላይ በበዘበዛቸው ጊዜ ሙተው ከተነሱት ዘመዶቻቸው የሚነግሯቸውን ሁሉ ካዱ። ይልቁንም ከእናንተ ወገን ማንንም አናውቅም አሏቸው። አባትም እንዲህ ባለ ቦታ ሞቼ የቀበርከኝ እኔ አባትህ ነኝ ይለው ነበረ። እናትም ልጇን እኔ እገሊት ነኝ፣ የእህትህ ስሟ እገሊት፣ የወንድሞችህም ስማቸው እገሌና እገሌ ይባላሉ በማለት ዘርዝረው ለዘመዶቻቸው በማስረጃ ይነግሯቸዋል። አይሁድ ግን ይህን ሁሉ ቢሰሙም ከማፈራቸው የተነሳ ዘመዶቻቸው እንደሆኑ አልተቀበሏቸውም። ስለዚህ አይሁድ አባቶቻቸውን፣ ወንድሞቻቸውን፣ እህቶቻቸውንና ዘመዶቻቸውንም ሁሉ ጌታ ኢየሱስ ክርስቶስ እንዳስነሳላቸው ካዱ። ጌታ ኢየሱስ ክርስቶስ እኔ በአብ ዘንድ የማካሰሳችሁ አይምሰላችሁ፣ ነገር ግን አብርሃምና ይስሐቅ፣ ያዕቆብና ሙሴ እነርሱ በአብ ዘንድ ያካስሷችኋል እንጂ ያለው ቃል ይፈጸም ዘንድ አለውና። ይቅርታው ቸርነቱ ለዘላለም በእውነት ይደርብን፣ የትንሣኤውን ብርሃን ይላክልን፣ አሜን። ወንጌለ ማቴዎስ። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስ እንድትሹ አውቃለሁና እንደ ተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው። ሲሄዱም ሳሉ እነሆ ከጠባቆቹ አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቃዎች አወሩ። ከሽማግሌዎች ጋርም ተሰብስበው ተማከሩና ለጭፍሮች ብዙ ገንዘብ ሰጥተዋቸው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁ ተባባሉ። ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ሥልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የማርቆስ ወንጌል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብም እናት ማርያም ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛይቱ ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም
ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበረ። አሻቅበውም አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቷል፣ በዚህ የለም። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልተናገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድኅነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑም። ከዚህም በኋላ ከእነርሱ ለሁለቱ ወደ ባላገር ሲሄዱ በመንገድ በሌላ መልክ ተገለጠ። እነርሱም ሄደው ለሌሎች አወሩ፣ እነዚያንም ደግሞ አላመኗቸውም። ኋላም በማዕድ ተቀምጠው ሳሉ ለ11 ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም። እጃቸውን በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስም ከእነርሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሠራ ነበረ፣ በሚከተሉትም ምልክቶችን ቃሉን ያጸና ነበር። ወስብሐት ለእግዚአብሔር።